ወላጆቻችሁ የሆነ ነገር ሊያረጉላችሁ ይገባ ነበር ሊረዷችሁ ይገባ ነበር አሁን ሰው በጣም በቃ ሊያያችሁ ማይፈልግ ባያችሁ ቁጥር ገንዘብ ምትለምኑ ይመስላችሁ እናችሁ በቃ ልረዳሽ ወይ ህይወትሽን ብትነግሪኝ እኮ ዋው የሚገርም ነው እንዴት ከዚህ ትወጣለች እውነት ነው እኮ ስታሳዝን ልልሽ ይችላል በቃ that's it እንደዛ ያልኩ ልርዳሽ ሊገባን ይገባል ላይፍ ፌር አይደል በህይወቴ ሀፕን ያደረጉ ፌር ያልሆኑ ብዙ ነገሮች አሉ ከቢዝነስም ነው ማለት በቃ ይሄ ማለቃቀሳ መውጣት አይደል ግዴታ ነው በዚህ ምድር ላይ ምቾት የለም በጣም ዲፕሬስድ ሆኛ ቃሉ ራሴን ማጥፋት አስቤ ያቃል ገብቷል በጣም ካምፓስ የነበርኩበት ጊዜ ትዝ ይለኛል ይሄ ልጅ ምንድነው ራና ግሩት እየተባለ ማለት ነው በቃ ይሄ ከላይፍ ይወጣ የለም ያስታውቅ አይነት ሰው በጣም ቤተሰቤ ላይ የሆነ ነገር ተፈጥሮ ምናምን አይደለም እንዲያውም መካከለኛ ከሚባሉት መካከል ነበርኩኝ ገባ እንትኑ ቀላል ነው ልልህ አይደለም ህይወት ለህ አስጨራሽ ናት በቃ ግን at the end of the day መለወጥ አለበት ይሄን መወሰን መቻል አለበት ገባ አይደለ ቢያመኝም ኮንፈርት ታጣለ በቃ ነገሮች አልሄድ ይሉሃል እየሄድክ በቃ በማይገባ ሁኔታ ነገሮች ይበላሻሉ ገብቷል እጅግ አይገባ የነበረ ነገር ይወጣል አስበ ፕላን አድርገው እንዳሰብከው አይሄድም ነገሮች ያዘግማሉ በቃ እንዴት ይልሃል ብዙ ነገሮች አፈን ያደርጋል ያኔ ምንድነው ምለውኔ ቴክ ታይም እና በቃ የሆነ እንግዳ አለ በቃ ቤት ውስጥ የሆነ እንግዳ አለ ሳታቀው ደባል ሆኖ ገብቶ ቤትን ያስተዳደረ ያለ የሆነ እንግዳ አለ ተሰቃይቶ ሰው ከሚኖርና እየተማረረ ህይወቱን ከሚያልፍ ደንግጦ ቢመለስ